ኢትዮጵያዊው ቨርጂል ጎርጎርዮስ የተባለውን በእርሻና በጉልበት ሥራ ላይ ያተኮረውን ታላቅ የቅኔ ድርሰቱን ሲደርስ የ33 ዓመት ጎልማሳ የነበረ ሲሆን ይህም በሮማ የአጤ ግዛት ውስጥ በ37 ዓመተ ዓለም ላይ ነበር። ከክርስቶስ ልደት በፊት 44 ዓመተ ዓለም ላይ የዩልዮስ ቄሳርን መገደል ተከትሎ የተከሰተው የእርስ በርስ ጦርነት የሮማን የአጼ ግዛት በማፈራረስ ላይ ነበር። የኋላ የሮማ ቄሳር ለሚሆነው ኦገስተስ ወይም ኦክታቪያን የልብ ወዳጅ የነበረው ቨርጂል ሕዝቡ ወደ ቀደመው እሴቱ ሰላምና የእርሻ ሥራ ናፍቆት በግጥም ድርሰቱ በማስተጋባት ላይ ነበር። በ30 ዓመተ ዓለም ሰላም ሰፈነ። ቨርጂልም ግጥሙን አጠናቀቀ። በዓለም ላይ ባሉ የገጠር ስፍራዎች ሁሉ ነገሮችን እንዳሉ የሚገልጸው የባለቅኔው መንፈስ አሁንም አልጠፋም። ከጥንቱ ሮማ ጀምሮ እስከ ዛሬዋ የኢትዮጵያ ምድር ታላቅነቱ ቀጥሏል። በምን ዘዴ ነው አዝመራው የሚፋፋ? በምን ወር ነው አፈሩ የሚገፋ? እንዴት ነው የምናስማማው የወይን ሐረጉን ከማማው? ምንድነው የማይበጀው ለላምና ለኮርማው? መንጋው እንዴት ይሰማራል? ይህንን በማብራራት መዝሙሬ ይጀምራል። እነሆ መከር ደረሰ፣ ከጮቄ ተራራ ላይ በራድ ጅረት ፈሰሰ። አቧራ ያዘለ ንፋስ ነፈሰ፣ ማረሻው አፈር ጎረሰ፣ ወይፈኑም እምቧ አለ። የማረሻውም ስለት የእርሻውን ፈለግ እየተከተለ ማንጸባረቅ ጀመረ። ቀኑና ሌሊቱ መሳ ለመሳ ሲሆን ዓለም በጥላና ብርሃን ሲገመስ ጎበዞች ወይፈን ጠምደው እስከ ጨካኙ ክረምት ዝናብ ገብስ ዘርተው ውዳዱን በተልባና በጌሾ አላብሰው እርፍህን ነቅንቅ መሬቱ መጨቄት ሳይጀምር ደመናው ቋጠሮን ሳይፈታ ባቄላህን ዘርተህ ጨርስ ስንዴና በደረቅ የማይረታ እህል ማምረት ካሻህ በጊዜ ይደልደል እርሻህ። የአጥቢያ ኮከብ በምስራቅ ይሸሸግ ብሩህ ኮከብ ይሰወር። ዘርህን ለትልሙ አደራ ሳትሰጥ ምድርህን ያለ ፈቃዷ ዘርህን እንድትቀበል አታጣድፋት። ዶፍ እየጣለ ከቤት አላስወጣ ካለው ገበሬው ጊዜውን ለሌላ ተግባር ያውለው። ማረሻውን ይሳለው፣ ግንድ ጠርቦ ገበቴ ይሥራ፣ ከብቶቹን ይተኩስ፣ እንዲሁም ትርፉን ያስላ። ችካሉን ያሹል፣ መንሹን ይሳል፣ ለቡቃያ ወይን የሚስማማ ያሰናዳማማ። ከሳጠራ ቅርጫት ይሥራ፣ ይቁላ፣ ይፍጭ። በበዓል እንኳን የማይከለከል ተግባር አለ በሃይማኖትና በልማድ። መስኖ መስራትን፣ በእርሻ ዙሪያ ቅጽር ማጠርን፣ ውፍ ማጥመጃ ማበጀትን፣ የበግ መንጋን ወደ ንጹሕ ውሃ መምራትን የሚከለክል የሃይማኖት ሕግ የለም። በክረምት ገበሬው ይቦዝናል። በብርዳማ ወቅት ገበሬዎች የድካማቸውን ፍሬ ይበላሉ፣ በፈረቃ ይደግሳሉ እና ክረምት ደስታን ይጠራል፣ ጭንቀትን ያባርራል። መርከበኞች የባህር ዳርቻ ላይ መልሃቃቸውን ሲጥሉ የሚሰማቸውን አይነት ፍሳ ይሆናል። አንዳንዴ ወርቃማው አዝመራ ደርሶ ታጭዶ ክምሩ ሲመስል ተራራ ነፋሱ ጦር ያውጃል። አዝመራውን አግበስብሶ ከትቢያ ሊደባልቀው ድቅድቁ አውሎ ነፋስ ግርዱንና ገለባውን ተሸክሞ እያካለበ አያሌ ጊዜም ዶፍ እየወረደ ማዕበል እያዋለደ ጭጋጋም ዝናብ እየዘነበ ሰማዩ መዓቱን ጥሎ እህሉን ጠርጎ እየወሰደ የበሬን ድካም እየሰለበ ጉድጓዶች ሞልተው ሲፈሱ ወንዞች እየደነፉ ሲያቅራሩ ነፋሶች በጉልበት ላይ ጉልበት እየጨመሩ ዝናቦች ዱሩን እየኮረኮሙ የወንዙ ዳርቻዎች ክፉኛ እያጉረመረሙ
እርስዎና እኔ ወደ ጀመርነው ተግባር እንመለስ። ክብሮና የላቀ ተግባሮን ልዑል ሆይ ውቅያኖስን አቋርጦ ይራመዳል። 100 አንደበት ቢኖረኝ 100 ምላስና የብረት ድምፅ ቢቸረኝ ሁሉም በቅኔ ልገልጠው አይቻለኝም ቃላት ስለሚቸግረኝ። የነገሮችን ምንጭ ያወቀ ምንኛ ታደለ! ፍርሃቱን ማሸነፍ የቻለ ዕጣ ፈንታውን የተቀበለ ስስታሙን ሞት የተጋፈጠ እርሻውን በረድኤት የሚጠብቁ መላእክትን ያወቀ አጉማስና የጫካው ቆሌ ልዝብ ዛሮችን ጨምሮ ምስጉን ነው በባላገር ዱላም ሆነ በንጉሥ በትረ ንጉሥ የማይሸበር። ጫካው መሃል እየፈላ እንቆቆ ቀጋና አጋሞ መከር ፍሬ እያዘነበ በማማው ላይ ወይኑ ዘንበል እያለ ሰላም የነገሰበት ጎጆ ውስጥ ስመን ከማንጠግባቸው ማቴዎች ጋር መጫወትን የመሰለ ምን አለ? ወተት የወጠረው የላሞች ግት ሲወዛወዝ፣ በለምለሙ መስክ የፍየል ግልገሎች ሲዘሉ፣ በበዓል ቀን ምድጃ ስር ከወዳጆች ጋር ተሰባስቦ ቤት ያፈራውን እየበሉ ይህ ነው የባላገር ዕድሉ። እነሆ ወይፈኑ በላቡ እየታጠበ ሞፈር ቀንበሩን እየሳበ ተንገዳግዶ ወደቀ። ደም የቀላቀለ አረፋ እየደፈቀ የጣር ድምፅ አሰምቶ ፍግም እንዳለ ቀረ። ይህንን ሲመለከት ገበሬው አዝኖ ፊቱን አዙሮ ከወይፈኑ ላይ ቀንበሩን ፈቶ በወንድሙ ሞት ልቡ ተሰብሮ ማረሻውን በትልሙ ውስጥ እንደተሰካ ትቶ ጥቅጥቅ ያለው ዱር ጥላው የመስኩ ልምላሜ የኩል መሳዩ ወንዝ አወራረድ አልቻለም ልቡን ሊያጽናናው። ጎኑ ደንዝዞ ዓይኑ ሐዘን አርግዞ የተደፋ ራሱን ጉልበቱ ላይ አስመርኩዞ ለዚህ ነበር ያ ሁሉ ልፋት ቀኑን ሙሉ ሞፈር መግፋት የሚል ይመስላል። በዚህ አሳዛኝ ጠፊ ኖሮ የተሻለው ቀን ፈጥኖ ያልቃል፣ ደዌም ይሸምቃል፣ እርጅናም ማዘን ይወልዳል። ውሃ ቅዳ ውሃ መልስ ጨካኙ ሞት እስኪናጠቀን ድረስ። አሁን የፈጣሪ ስጦታ የሆነችውን የንብን ነገር እናውጋ።
ልዑል ሆይ አድምጠኝ ከልብህ። የትንሽ ነገሮችን ትርኢት በአድናቆት ማጤን አለብህ። ለንብ እርባታ የሚሆን ቦታ ስትሻ ንፋስ የማይበረታበት ስፍራን ምረጥ። ንፋስ ምግባቸውን ተሸክመው ለሚመለሱ ንቦች ጠንቅ ነው። በጎችና ፍየሎች አበባውን በማይግጡበት፣ ላሞች በማይሰማሩበት፣ ጤዛውን በማያረግቡበት፣ ረጅሙን ሳር በማይረግጡበት፣ እንዲሁም አስወግድ ከዚህ ስፍራ ዝጉርጉር እንሽላሊት፣ ሽመላና ገዴ አሞራ። እነዚህ በራሪ ነፍሳት ሁሉ ንቦችን አድነው ይበላሉ። ይልቁንስ የጠራ ጅረት፣ አረንጓዴ የለበሰ ሐይቅ ፈልግ። በሳር ላይ የሚሳብ ወንዝም ቢገኝ በቀፎው ደጃፍ ላይ ጥላ እንዲሆን ዘንባባ ወይም ረጅም የወይራ ተክል። በጸደይ ወራት ንግሥት ንቦች መንጋውን ሲመሩ ጫጩቶች ከቅርፊት ተላቀው ለመጀመሪያ ጊዜ ሲበሩ በቅርብ ያለው የወንዝ ዳርቻ ከወበቅ ያስጥላቸው። ዛፉ ቅጠሎቹን ዘርግቶ መጠለያ ይለግሳቸው። አንዳንዴ በነፋስ ተገፍተው በውሃ ላይ ቢወድቁ በቆመ ወይም በሚወርድ ውሃ መሃል በጽዶችና በትልቅ ዓለቶች መካከል በተዘረጉ ድልድዮች ላይ አርፈው በበጋው ፀሐይ ሙቀት እርጥብ ክንፋቸውን ያድርቁ። እንግዲህ አርሶ ስለ መብላት፣ ከብትን ስለ ማርባት እንዲሁም ስለ ዛፎች ተቀኘው። ታላቁ ድል አድራጊ በወንዞች ዳርቻ ቆሞ የጦር መብረቅ ሲወረውር ጠላቶቹን ድባቅ መትቶ ለሕዝቡ ሕግ ሰጥቶ የጽርሐ አርያምን መንገድ ከፍቶ እኔ ቨርጂል የተባልሁ ባለቅኔ በቦዘንሁበት ቀኔ ከእረኞች ጋር ውዬ እያደር የተማርሁትን ወግ ሁሉ በግራር ዛፍ ስር ሆኜ ዘመርሁ።